ሳምሪ በመጨረሻም ልታገባ ነው፣ ልትሞሸር ነው። በጀርመን ሀገር ዮኒ ከተባለው ከሶሻል ሚዲያ ሰው ጋር የፍቅር ግንኙነት መጀመሯን አሳውቃለች። ዮኒ እዛው በጀርመን ሀገር የሚኖር ስደተኛ ሲሆን ከሳምሪ ጋር በሶሻል ሚዲያ ተዋውቀው በአካል ከተገናኙ በኋላ ጉዳዩን ለሚዲያ ሳያሳውቁ በሚስጥር ለረጅም ጊዜ እንዳሳለፉ እየተነገረ ነው። አብረው መሆን ከጀመሩና ከተግባቡ በኋላ በሶሻል ሚዲያ ለማህበረሰቡ ጉዳዩን ይፋ ካደረጉ በኋላ እጅግ መነጋገሪያ ሆኗል። ዮኒ የፋኒን በህይወት አትርሳ፣ ፋኒ ላይ የደረሰባትን እረስተህ እንዴት ሳምሪን ትቀርባታለህ የሚሉ አስተያየቶች ቢደርሱበትም ሳምሪ ፍቅር የሚገባት ልጅ ነች፣ እንክብካቤን ይሻታል፣ በጣም ወድጃታለሁ፣ ስለ ቤተሰቡ አይመለከተኝም ሲል ምላሹን ሰጥቷል። በቅርብ ቀናትም እንደሚያገባት እየተናገረ ነው የሚገኘው። ሳምሪን በመጨረሻም አዲስ ፍቅረኛዋን ያገኘች ይመስላል። ሳምሪን በተደጋጋሚ በገጾቿ ላይ እየለቀቀችው ይገኛል። ይህንን ተከትሎ አሁንም የፋኒና የሳምሪ ፍቅር ያልወጣለት የኢትዮጵያ ህዝብ አሁንም ፋኒና ሳምሪ አብረው እንዲመለሱ የሚፈልገው የኢትዮጵያ ህዝብ ቅር እንዳለውም ነው። ፋኒንም ሳምሪ ፍቅረኛ ይዛለች አንተስ ተብሎ ሲጠየቅ እኔ አሁን አልያዝኩም ሲል ምላሹን ሰጥቷል። ብዙዎችም እጅግ አዝነዋል። እጅግ የሚያስቀናው የ8 ዓመት የትዳር ጉዞ የፋኒና የሳምሪ እንዲህ በዋዛ ይፈርሳል ብለን ሳንጠብቅ እንደዋዛ ቀርቷል። ሁለት ልጆችም ግራ በተጋባ ህይወት ውስጥ እንዲኖሩ ተፈርዶባቸዋል። ሳምሪና ፋኒ በካሜራ ላይ ያላቸው ፍቅር አይተን ሁለቱንም መቼም የማይለያዩ መስሎ ነበር። የጂጂኪ የአስቸጋሪ ጸባይ መቼም ትዳራቸው ላይ አደጋ ይሆናል ብለን ገምተን አናውቅም ነበር። የፋኒና የሳምሪ ፍቅር ከጂጂኪያ ጥላቻ ከሳምሪ ቤተሰብ ኃይለኛ ባህሪ ይበልጥ ነበረ። ለ8 ዓመታት ይህ ፍቅር በትግል ውስጥ ሆኖ እያሸነፈ ነበር። ብዙዎቻችን ከዚህ በኋላ የጂጂኪያ ጥላቻ ፍቅራቸውን ሊሰብሩ አይችልም ብለን አምነን ነበር። አምነንም በጸናንበት ወቅት ነገር ግን ባልታሰበ መልኩና ባልጠበቅነው መልኩ ፕራንክ ነው ብለው እስኪነግሩን ድረስ በጉጉት አንድ ቀን አብረው ይሆናሉ፣ ሁሉም ነገር ውሸት ነው ብለው ይነግሩናል ብለን ስንጠብቅ ሳምሪ ግን ልትሞሸር እየተዘጋጀች ነው። ይሄ ቀልድ አይደለም። ልጁ በይፋ አሳውቋል። ሳምሪ በላይቭ ስትሪሟ ላይም በተደጋጋሚ አሳውቃለች። ይሄ የፍቅር ግንኙነት አሁን እንዳልተጀመረና ከፋኒ ጋር ከተለያየች በኋላ በተደጋጋሚ በጀርመን ከዚህ ልጅ ጋር እንደምትገናኝና ጥሩ ግንኙነት ላይ ከደረሱ በኋላ ነው ለሚዲያ ይፋ ያደረጉት ተብሏል። በዚህ ሰዓት ከሳምሪ ጋር ትዳር መመስረትና ልጆቿን የሚንከባከብላት አባት ትፈልጋለች። ልጆቿንም በጂጂ ቤት እያደረገች እጅግ ተንገላተውባትም ይገኛሉ። በህይወታቸው ላይ ወጥ ነገር ማግኘት ያልቻሉት ልጆቿ እየተጎዱ መሆኑን ተከትሎ ሳምሪ ሲሪየስ የሆነ የፍቅር ግንኙነት እንዲሁም ወደ ትዳር የሚቀየር ኑሮን ትፈልጋለች። ይህንንም ተከትሎ ሳምሪ ልታደርገውም ትችላለች ተብሏል። ታዲያ ብዙዎችን በሳምሪና በፋኒ ፍቅር ተስፋ አልቆረጡም ነበር። መጨረሻም ግን ተስፋ ለመቁረጥ ይገደዳሉ። ሳምሪ ሌላ ሰው አግብታ የሌላ ሰው ሚስት ሆና ሲመለከቱ እስከ መጨረሻው ተስፋ የሚቆርጡ ይሆናል ተብሏል። ብዙዎች እንደሚናገሩት ፋኒ ሌላ ፍቅረኛ ለመያዝ እድል ነበረው። አሁንም ቢሆን ለሳምሪ ያለው ስሜት ስላልቆረጠለት አንድ ቀን መልሰን አብረን እንሆናለን የሚል ተስፋ ስለነበረው ሌላ ሴት ከመያዝ ተቆጥቧል። ነገር ግን ሳምሪ ነገሩን ልታደርገው ይመስላል። ብዙዎችንም ነው። በመጨረሻም ጂጂኪያ ተሳክቶላታል። 8 ዓመት የተለፋበትን ፍቅር እንዳዋለች። ጂጂኪያ በዚህ ሰዓት በዱባይ ላይ ደስታ ውስጥ ትገኛለች። አሁን ደግሞ መልሰው እንደማይገናኙ ፋኒና ሳምሪ እንደማይታረቁ በደንብ እርግጠኛ ሆናለች። በዚህ ሰዓት ሳምሪ የሌላ ሰው ሆናለች። ሳምሪ ለፋኒ ያላትን በልቧ ይዛ የሌላ ሰው ሚስት ለመሆኑም ተገዳለች። ይሄ የብዙ ሴት የህይወት ታሪክ ነው። ብዙ ሴቶች ልባቸው ሌላ ትዳራቸው ሌላ የሆኑ ብዙ የኢትዮጵያን ሴቶች እንዳሉም ይታወቃል። ሳምሪም ለልጆቿ ደህንነትና ወጥ የሆነ ህይወት ለመስጠት የልጆቿን አእምሮ እንዲረጋጋ በሚል ለዚህ ውሳኔም ደርሳለች። ልጆቿ መረጋጋት አልቻሉም። አንድ አባታቸው ጋር ለመኖር ይሞክሩና የአባታቸውን የተለየ የአኗኗር ስታይል ከለመዱ በኋላ ድጋሜ ደግሞ ወደ ነጂጂ ቤት ለመምጣት ይገደዳሉ። ከነጂጂ ጋር ለመኖር ህይወታቸውን ሲቀጥሉ ደግሞ በድንገት ወደ አባታቸው ይሄዳሉ። በዚህ መሀል ህይወታቸው ግራ የተጋባው ልጆቻቸው በስነ ልቦና እጅግ እየተጎዱ ነበር። ታዲያ ሳምሪ ለልጆቻቸው ስትል ወጥ የሆነ ትክክለኛ ህይወትን ለመስጠት እንደዚህ አይነት ውሳኔ ለመወሰንም ተገዳለች። ዮኒ በቲክቶክ በጣም ታዋቂ ነው። በጀርመን ሀገር ረጅም ዓመት የኖረና ጥሩ ሀብት እንዳለውም ይናገራል። ከዮኒ ጋር በዘመናዊ አስተሳሰቦችና በግልጸኝነቶቹ እንደተግባቡም ተናግራለች። ፋኒና ሳምሪ ያስማማንም ያልስ ጉዳይ ፋኒ በብዛት የኢትዮጵያውያን ጀርመን ላይ ያራምዳል። አሁን የሀገር ቤት ባህሪዎችን አልተወም፣ ጭቆናን ያበዛብኛል ስትል ሳምሪ አሁን ላይ ግን ረጅም ዓመት በጀርመን ሀገር ተወልዶ ያደገው ልጅ ማለትም ዮኒን በባህልም ሆነ በአስተሳሰቡ ከሳምሪ ጋር የተጣጣሙ ይመስላል። እርግጥ ነው ፋኒ በዛ ችግር ተጠያቂ ላይሆን ይችላል። ጂጂኪያ ግን የሳምሪን አእምሮ ፋኒ ወግ አጥባቂ ነው፣ አስተሳሰቡ ኋላ ቀር ነው እያለች አእምሮዋን በመጥፎ ወሬ ሞልታለች። ከጊዜ ወደ ጊዜ ጂጂ እንዳሰበችው ተሳክቶላት የሳምሪን አእምሮ ተቆጣጥረውም ነበር።
ታዲያ ሳምሪ ጂጂ የነገረቻትን በአእምሮዋ ውስጥ ገብተው ፋኒ የሚያደርጋቸውን እያንዳንዱ ነገሮች ጂጂ ካለቻት ጋር በማገናኘት ነበር ለፍቺ የበቃችው። ታዲያ አሁን ሳምሪ እንደምትፈልገው ዘመናዊ አስተሳሰብ ያለው ወንድ አግኝቻለሁ እያለችም ትገኛለች። ጂጂ ኪያ የፋኒን እና የሳምሪን ህይወት ለመበጥበጥ ይህንን ትዳር ለመበጥበጥ ብዙ አጋጣሚ ተጠቅማ ብዙ ነገር ስታደርግም ነበረ። ነገር ግን ባላሰበችው መንገድ ተሳክቶላት በተለይ ጂጂ ኪያ የተጠቀመችበት ጊዜ ተብሎ የሚነሳው ፋኒ በአንድ ወቅት ልጆቹን ይዞ ወደ ኢትዮጵያ እናት አባቱ ጋር መጥቶ ነበር። ታዲያ በዚህ ወቅት ጂጂ ኪያ ሳምሪን በጀርመን ያገኘቻት ሲሆን ሳምሪ ለብቻዋ በምትኖርበት ሰዓት ፋኒ ጥሏት በሄደ ወቅት ሳምሪ ለመጀመሪያ ጊዜ ብቻዋን የሆነችበት ወቅትም ነበረ። ታዲያ በዚህ ጊዜ ጂጂ ኪያ እድሉን ተጠቅማ ወደ ሳምሪ ቤት በመሄድ ወደ ቤቷም ሳምሪን በተደጋጋሚ በመጥራት ፋኒ እንድትጠላውና የፋኒ መጥፎ ነገሮችን እየመረጠች የፋኒን ጉድለቶችን እየመረጠች የሳምሪን አእምሮ አበላሸችው። አንቺ እኮ ብቻሽን መኖር ትችያለሽ፣ ብቻሽን ማድረግ ትችያለሽ፣ እሱ አያስፈልግሽም የሚሉ መጥፎ ምክሮችን ከመከረቻት በኋላ ሳምሪ ልክ ፋኒን ከኢትዮጵያ ተመልሶ ወደ ጀርመን ሲሄድ እንደማትፈልገውና አብራው መኖር እንደማትፈልግ በተደጋጋሚ ስትነግረው ፋኒ ግን ምን ሆነሻል? ተረጋጊ እንጂ ልጆቻችንን እናሳድግ፣ ትዳራችንን እንጠብቅ፣ እስካሁን የታገልነውን እረሳሽው ወይ? ምንድነው የቀየረሽ? በሚል በተደጋጋሚ ንዴት ውስጥ እየገባ ንዴቱንም እየተቆጣጠረ ሊያስቆማት ቢሞክርም ከቁጥጥሩ በላይ ስትሆን ሊለያዩ ተገደዋል። ታዲያ ፋኒ ከኢትዮጵያ እስኪመጣ ብቻዋን ያገኘቻት ጂጂ በደንብ አርጋ መክራና የማይሆኑ ነገሮችን አእምሮዋ ውስጥ ሞልታ በመጨረሻም ልጆቿን ይዛ እንድትጉላላና ልጆቿን ያለ ቤተሰብ እንዲቀሩ እነዚህ ልጆች ከአማረ ቤተሰባቸው ከፍቅራቸው ያደስ ከሚል ቤተሰብ እንዲበተን አድርጋለች። በመጨረሻም ባልጠበቀችው መንገድ አሸናፊ ሆናለች። ጥሩ ልጅ የነበረችው ሳምሪ ነገሮችን እያገጣጠመች እዚህ ውሳኔ ላይ ደርሳለች። በትዳር ውስጥ ሆነው ጉድለት የሌለባቸው የለምና አንዱ የአንዱን ጉድለት እየሸፈነ እንደሚኖር ረስተውታል። የትኛውም ትዳር ላይ ፈተና እንደሌለም የረሱት ይመስላሉ። ነገር ግን ፋኒ ያደረገላትን ያ ሁሉ ረስታ ስለ ፋኒ ድክመቶችና ጠንካራ ስላልሆኑ ጎኖቹ በማንሳት በመጨረሻም ልጆቻቸውን በትነው ብዙዎቹ የሚቀኑበትን ፍቅርም በትነዋል። ሳምሪ ለልጆቿ ስትል አዲስ ህይወት ልትመሰርት ነው። በቅርብ ቀን በጀርመን ቅልጥ ያለ ሰርግ ይደረጋል ተብሎም ይጠበቃል። ሳምሪም ከሌላ ሰው ጋር ልትኖርም ወስናለች። ጂጂ ኪያም ከዱባይ ስትመጣ ይህንን ሰርግ ትደግሰዋለች ብለውም ብዙ ሰዎች ያስባሉ። ጂጂ ኪያ አሁን ላይ ፋኒን ለማናደድ እንዲሁም የፋኒን ቤተሰቦች ለማናደድ የፋኒና የሳምሪ ወዳጅ አድናቂዎችና ፍቅራቸውን ናፋቂውን ህዝብ ለማናደድ የማታደርገው ነገር እንደሌለ ብዙዎች ይናገራሉ። አሁን ፋኒ ነገሮችን አምኖ ተቀብሏል። አዲስ ህይወትን መጀመርና ሳምሪን መርሳት እንዳለበትም በትክክል ታይቶታል። በመጨረሻም የሳምሪና የፋኒ የፍቅር ታሪክም እዚህ ላይ አብቅቷል። ውድ የቻናላችን ተከታታዮች በዛሬው ታሪክ ብዙ ነገር ትማራላችሁ፣ ብዙ ነገር እንማራለን ብለን እናስባለን። በሌላ ፕሮግራም በሌላ አጀንዳ እስከምንገናኝ ድረስ ቪዲዮአችንን ላይክ፣ ሰብስክራይብ እና ሼር በማድረግ ይተባበሩ። ለዛሬ የነበረን ፕሮግራም ይሄን ይመስል ነበር። በሌላ ጉዳይ እስከምንገናኝ